ጤና ይስጥልን እንደምናችሁ የኢትዮ አይሲቲ ሚዲያ ተከታታዮች። ባለፈው ጊዜ የሌቭል 3 የትራንዛክሽን ጥያቄዎችን ሰርተናል። እነኚህም ለትራንዛክሽኖች ጆርናል ኢንትሪ ሰርተናል፣ ፖስት አድርገናቸዋል። ፖስት ያደረግናቸውን አናሊሲስ ትራያል ባላንስ ሰርተንላቸዋል። ከዚያም በኋላ አድጀስቲንግ ኢንትሪዎችን ሰርተናል። ከአድጀስቲንግ ኢንትሪ በኋላ የመጨረሻውን አድጀስትድ የሆነውን ትራያል ባላንስ ሰርተናል። ስለዚህ አድጀስትድ ትራያል ባላንስ ድረስ ከሰራን ከዚህ በኋላ ያሉትን ፋይናንሻል ስቴትመንቶች ለመስራት አድጀስትድ ትራያል ባላንስ እንደ ሶርስ ዶክመንት ያገለግለናል ማለት ነው። በዚህም መሰረት የአድጀስትድ ትራያል ባላንሱ ላይ ፋይናንሻል ስቴትመንቶችን ማዘጋጀት የሚቀጥለው ሲሆን በመጀመሪያ የምናዘጋጀው ኢንካም ስቴትመንትን ነው። ቀጥሎ ካፒታል ስቴትመንትን ነው። መጨረሻ ላይ ባላንስ ሺትን ነው። ለነኚህ ሁሉ ፋይናንሻል ስቴትመንት ስለምንላቸው ለኢንካም ስቴትመንት፣ ለካፒታል ስቴትመንትና ለባላንስ ሺት ሶርስ ዶክመንት የሚሆነው የመጨረሻው የተስተካከለው ትራያል ባላንስ ወይም አድጀስትድ ትራያል ባላንስ የምንለው ነው። በዚህም መሰረት የመጀመሪያውን ታስክ 16 ፕሪፔር ዘ ኢንካም ስቴትመንት ኦፍ ኦነርስ ኢኩዊቲ ኤንድ ባላንስ ሺት ይላል። ኦርደራቸውን ጠብቀን ነው መስራት ያለብን፣ ምክንያቱም አንዱ ለአንዱ እንደ ሶርስ ዶክመንት ስለሚያደርግ። አሁን ለምሳሌ ባላንስ ሺትን ከኢንካም ስቴትመንት እና ከኦነርስ ኢኩዊቲ በፊት አስቀድመን መስራት አንችልም፣ ምክንያቱም ከነኚህ የሚወስዳቸው ኢንፎርሜሽኖች ስላሉ የግድ ይህን ቅደም ተከተል መጠበቅ አለብን ማለት ነው። ስለዚህ መጀመሪያ ኢንካም ስቴትመንትን እንሰራለን ማለት ነው። ሁል ጊዜ እንግዲህ የአካውንቲንግ ፎርሞችን ስንሰራ ሄዲንጎቹ መረሳት የለባቸው። ሄዲንጉ ካልተሰራ ከስር ያለው ኢንፎርሜሽን ዋጋ የለውም። ምክንያቱም ለየትኛው ድርጅት ነው የምንሰራው፣ ፎርሙ ምንድን ነው፣ ቀኑስ ምን ቀን ላይ ነው የተሰራው የሚሉት ኢምፖርታንት ስለሆኑ እነኚህ ሄዲንጎች መሰራት አለባቸው። በዚህም መሰረት በእኛ ምሳሌ መሰረት ኤቢሲ ክሊኒንግ ሰርቪስ የድርጅቱ ስም ነው። ከዛ በኋላ ፎርማቱ የአካውንቲንግ ፎርማቱ ኢንካም ስቴትመንት ነው። ቀኑ ደግሞ ፎር ዘ ማንዝ ኤንድድ ጃንዋሪ 31 2019 ከጃንዋሪ 1 እስከ ጃንዋሪ 31 ያለውን ጊዜ ያለውን የቢዝነስ ኦፕሬሽን ነው የምናይበት ማለት ነው። ስለዚህ በቀጥታ መጀመሪያ የምንሰራው የኢንካም ስቴትመንትን ስንሰራ ረቨኒው ነው። ረቨኒው ፊስ ኤርንድ የምንለው ነው። ይሄንን እንግዲህ ወደ አድጀስትድ ትራያል ባላንስ ሄደን ባላንሱን ከክሬዲት ባላንሱን እንወስዳለን ማለት ነው። ፊስ ኤርንድ እዚህ ጋር እንደምታዩት ክሬዲት ላይ 110 ሺህ ነው። ይችን ቀጥታ ወስደን መጀመሪያ ፓርት ላይ እንጽፋታለን። ወጣ አድርገን የጻፍንበት ምክንያት ለምንድን ነው? መጨረሻ ላይ ረቨኑና ኤክስፔንስን ማወዳደር ስላለብን ረቨኑ አንድ ብቻ ስለሆነ ወጣ አድርገን እንጽፈዋለን። ኤክስፔንሶች ግን ብዙ ስለሆኑ ኤክስፔንሶች ቶታል ኤክስፔንሱን አምጥተን ከዚህ እኩል አድርገን ቶታል ኤክስፔንሱ ከበለጠ ሎስ ነው፣ ረቨኑ ከበለጠ ደግሞ ያው ፕሮፊት ነው ወይንም ኔት ኢንካም ነው በሚል ስለምንደመድመው ነው። በዚህ መሰረት ፊስ ኤርንድ ብለን ረቨኑን መጀመሪያ እንጽፋለን 110 ሺህ ነው። ከዛ በኋላ ኤክስፔንሶችን በሙሉ አድጀስትድ ትራያል ባላንስ ውስጥ ያሉ ኤክስፔንሶችን በሙሉ እንጽፋቸዋለን ማለት ነው። በዚህ መሰረት ሬንት ኤክስፔንስ፣ አድቨርታይዚንግ፣ ፊውል ኤክስፔንስ፣ ሚስላኔስ ኤክስፔንስ፣ ዲፕሪሲዬሽን ኤክስፔንስ፣ ኢንሹራንስ ኤክስፔንስ እና ክሊኒንግ ሰፕላይስ ኤክስፔንስ የሚሉትን ኤክስፔንሶች ሁሉ ሳላሪ ኤክስፔንስን፣ ኢንተረስት ኤክስፔንስን፣ ታክስ ኤክስፔንስን ጨምሮ ያሉትን ኤክስፔንሶች በሙሉ ገባ አድርገን ነው የምንጽፋቸው። ምክንያቱም ቶታል ኤክስፔንሳቸውን ስለምናወጣ ማለት ነው። ስለዚህ አሁን የዘረዘርኳቸውን ኤክስፔንሶች በሙሉ ስንደምር ቶታል ኤክስፔንሱ 105,580 ነው። ከዛ በኋላ ግን ወደ መደመርና መቀነሱ ሳንሄድ በፊት ኮምፔር ነው የምናደርገው። ፊስ ኤርንድ ነው ወይስ ኤክስፔንስ ነው የሚበልጠው? እዚህ ጋር ይሄ 110 ሺህ ነው፣ 105 ሺህ ነው። ስለዚህ ረቨኑ ኤክስፔንስ ከበለጠ ሪዛልታችን ኔት ኢንካም እንደሆነ አወቅን ማለት ነው። በአጋጣሚ ሆኖ ግን ቶታል ኤክስፔንስ ረቨኑን ቢበልጥ ኖሮ ሪዛልታችን ኔት ኢንካም ሳይሆን ኔት ሎስ ነው የምንለው ማለት ነው። ስለዚህ በእኛ ምሳሌ መሰረት ረቨኑ ስለበለጠ ከ110 ሺህ ላይ 105 ሺህ ፖዚቲቭ ነው፣ 4150 ኔት ኢንካም ይሆናል ማለት ነው። በዚህ መሰረት ኢንካም ስቴትመንትን ጨረስን ማለት ነው። አንዱ ለአንዱ ግብአት ይሆናል ሲባል እንግዲህ የሚቀጥለውን ስናይ ነው። የሚቀጥለው ካፒታል ስቴትመንትን ነው። ካፒታል ስቴትመንትን ስንሰራ ኔት ኢንካምን ከዚህ ወስደን ለካፒታል ስቴትመንት ግብአት እናደርጋለን። ለዚህ ነው ቅደም ተከተሉን መጠበቅ ያለብን ነው።
ካፒታል ስቴትመንትን ማስቀደም የለብንም። ከኢንካም ስቴትመንት ባላንስ ሺትንም ማስቀደም የለብንም። መጀመሪያ ማን ነው የሚሰራው? መጀመሪያ የሚሰራው ኢንካም ስቴትመንት ነው። ቀጥሎ ካፒታል ስቴትመንት ነው። መጨረሻ ነው ማለት ነው ባላንስ ሺትን የምንሰራው። ስለዚህ ልክ እንደተለመደው ሄዲንጎቹን እንጽፋለን። ኤቢሲ ክሊኒንግ ሰርቪስ፣ ስቴትመንት ኦፍ ኦውነርስ ኢኩዊቲ ፎርዝ መንዝ ኤንድድ ጃንዋሪ 31 2019። መጀመሪያ የምንጽፈው ካፒታል ስቴትመንት ሰራ ቢጊኒንግ ካፒታል። ቢጊኒንግ ካፒታልን በሁለት መልኩ ነው የምንገልጸው። ቢጊኒንግ ካፒታል ብለን ማስቀመጥ እንችላለን። ሞስት ኦፍ ዘ ታይም ግን ቀኑን ነው የምንጽፈው። ቀኑ ቢጊኒንግ ካፒታል መሆኑን የሚነግረን ጃንዋሪ 1 2019 ይላል። የአንድ ወር ነው ስቴትመንት እየሰራን ያለ ነው። ከጃንዋሪ 1 እስከ ጃንዋሪ 31 ያለው። ጃንዋሪ 1 ስንል ቀኑ ምንን ያመለክተናል? ቢጊኒንግ ካፒታል። ምንም አይነት በጃንዋሪ ውስጥ ኦፕሬሽኖች ሳይካሄዱ በፊት ከዲሴምበር ተላልፎ የመጣ ካፒታል ማለት ነው። አሁን ዲሴምበር ላይ ኢንዲንግ ካፒታል የነበረ አሁን ግን ጃንዋሪ ላይ ቢጊኒንግ ካፒታል የሆነ ማለት ነው። በዚህም 320 ሺህ ብር ቢጊኒንግ ካፒታል ነው ማለት ነው በጃንዋሪ 1። ከዛ እቺ ኔት ኢንካም 4150 ቀጥታ ከማን እንወስዳታለን? ከኔት ኢንካም በፊት ከሰራ ነው ላይ ኔት ኢንካም እንወስዳታለን ማለት ነው። 4150 ከወሰንን በኋላ አዲሽናል ኢንቨስትመንት 50 ሺህ ብር ከመጀመሪያው የቢጊኒንግ ባላንስ ስንሰራ ከሰራ ነው ላይ 50 ሺህ ብር እንወስዳለን። 50 ሺህ ብርን ማለት ነው። ከዛ በኋላ ኩምሳ ድሮዊንግ አድጀስትድ ትራያል ባላንስ ውስጥ አለ። ከአድጀስትድ ትራያል ባላንስ ላይ ኩምሳ ድሮዊንግ እናወጣለን። አሁን አጠቃላይ ይሄን ኔት ኢንካምን ከኢንካም ስቴትመንት አዲሽናል ኢንቨስትመንት ደግሞ 50 ሺህ ብር አዲሽናሊ ኢንቨስት ያደረገውን ከመጀመሪያ ቢጊኒንግ ባላንስ ላይ ከወሰድን በኋላ ኩምሳ ድሮዊንግን ከአድጀስትድ ትራያል ባላንስ ላይ 10 ሺህ ብር እንወስዳለን። ከዛ ኮምፔር ነው የምናደርገው። ከዚህ ውስጥ ኔት ኢንካም እና አዲሽናል ኢንቨስትመንት ፖዚቲቭ ባላንስ አላቸው። ኩምሳ ድሮዊንግ ግን ኔጌቲቭ ባላንስ ነው ያለው፣ ካፒታልን ይቀንሳል። እነኚህን ሁለቱን ኔት ኢንካም እና አዲሽናል ኢንቨስትመንትን እንደምራለን። ኩምሳ ድሮዊንግን እንቀንስና ፖዚቲቭ ባላንስ ከመጣልን ኢንክሪዚንግ ካፒታል እንላለን። አጋጣሚ ሆኖ ድሮዊንጉ ቢበዛና ከሁለቱ ቢበልጥ ኖሮ ዲክሪዚንግ ካፒታል ነበር የምንለው። በእኛ ምሳሌ መሰረት ግን ኔት ኢንካም እና አዲሽናል ኢንቨስትመንት 54150 ከ10 ሺህ ስለሚበልጥ 10 ሺህ ሲንቀንስ 44150 ካፒታሉን ይጨምራል። ካፒታል በዚህ ያህል ይጨምራል ማለት ነው። ስለዚህ ኢንክሪዝ ኢን ካፒታል ብለን ከጻፍን በኋላ ከቢጊኒንግ ካፒታል ጋር እንደምራለን ማለት ነው። ይሄ እንግዲህ እነኚህ በጃንዋሪ 1 እስከ 31 የተካሄደው ኦፕሬሽን ነው። የሚወጡ ለውጦች ናቸው። በለውጡ መሰረት ካፒታል በ44150 ጨመረ እንላለን። መጀመሪያ 320 ሺህ ነበር። ይሄ ሲጨመርበት 364150 ይሄን ምን እንለዋለን? ኢንዲንግ ካፒታል ኦር ካፒታል ኦፍ ጃንዋሪ 31 2019 እንለዋለን። በዚሁ ምንን ካፒታል ስቴትመንት ወይንም ስቴትመንት ኦፍ ኦነርስ ኢኩዊቲ የምንለውን ጨረስን ማለት ነው። የሚቀጥለው ባላንስ ሺት ነው። ባላንስ ሺት እንደተለመደው በአካውንቲንግ ኢኩዌሽን ላይ እንደተማራችሁት አሴት ኢዝ ኢኳል ቱ ላያቢሊቲ ፕላስ ካፒታል በሚለው መሰረተ ሀሳብ ላይ ተመስርቶ የሚሰራ ነው። በዚህ መሰረት ይሄኛው እዚህ ላይ የምናየው ባላንስ ሺት አካውንት ፎርም ኦፍ ባላንስ ሺት የምንለው ነው። የሪፖርት ፎርም አይደለም። ግራና ቀኝ ተከፍሎ የተቀመጠ ነው። በግራ በኩል አሴት ነው፣ በቀኝ በኩል ሊያቢሊቲ እና ካፒታል ናቸው ማለት ነው። እነኚህን እዚህ ውስጥ የተጻፉትን ኢንፎርሜሽኖች በሙሉ ከየት ነው የምናገኘው? ኤክሰፕት አቶ ኩምሳ ካፒታል። ከአቶ ኩምሳ ካፒታል በስተቀር ሁሉንም ከአድጀስትድ ትራያል ባላንስ ውስጥ ነው የምናገኘው። ስለዚህ አሴቶችን ስንሰራ ከረንት አሴት እና ነን ከረንት አሴት ብለን ነው ከፍለን መስራት ያለብን። ከረንት አሴት የምንላቸው በአንድ አመት ጊዜ ውስጥ በወደ ካሽነት የሚለወጡ ሲሆኑ ነን ከረንት አሴት የምንላቸው ደግሞ ቋሚ የሆኑ ፊክስድ አሴት ወይም ፕላንት አሴት የምንላቸው ናቸው። ስለዚህ ከረንት አሴት የምንላቸውን ጠቅላላ ከካሽ ጀምሮ ያሉትን ማለት ነው አካውንት ሪሲቨብል፣ ክሊኒንግ ሰፕላይስ፣ ፕሪፔድ ኢንሹራንስ እስከ ፕሪፔድ ኢንሹራንስ ያሉት በሙሉ ከረንት አሴት ነው የምንላቸው። በከረንት አሴት ስር እንጽፋቸውና ቶታል ከረንት አሴት ብለን እንደምራለን። ነን ከረንት አሴት በእኛ ምሳሌ መሰረት ኢኩፕመንት ብቻ ነው ያለው።
600 ሺህ ብር። ሌላ ነን ከረንት አሴት የለም። አኪሙሌትድ ዲፕሪሲዬሽን ግን አለ። አኪሙሌትድ ዲፕሪሲዬሽን እንግዲህ በየወሩ የተጠራቀመ ዲፕሪሲዬሽን ነው። ሁል ጊዜ ኮንትራ አሴት ስለሆነ ኔጌቲቭ ባላንስ ነው የሚኖረው ወይንም ከኢኩፕመንት ላይ የሚቀነስ ነው ማለት ነው። በዚህ መሰረት አኪሙሌትድ ዲፕሪሲዬሽን 210 ሺህ ብር ክሬዲት ባላንስ ላይ ከአድጀስትድ ትራያል ባላንስ ላይ እንወስዳለን። ኢኩፕመንትንም ከዚሁ እንወስድና እንቀንሳለን። ከዛ በኋላ ስንቀንስ ከ600 ሺህ ላይ 210 ሺህ ስንቀንስ 390 ሺህ ይሄ ቶታል ነን ከረንት አሴት ወይንም ቡክ ቫሊዩ እንለዋለን። ቡክ ቫሊዩ እንለዋለን። ስለዚህ ነን ከረንትና ከረንትን ስንደምር ሁለቱ ቶታል አሴት ይመጣልናል ማለት ነው። ቶታል ከረንትና ቶታል ነን ከረንት ስንደምር ቶታል አሴቱ 629500 መጣልን ማለት ነው። ሊያቢሊቲንም ከአድጀስትድ ትራያል ባላንስ ላይ ነው የምንወስደው። አድጀስትድ ትራያል ባላንስ ላይ ሊያቢሊቲዎቹ አካውንትስ ፔየብል 15000 አለ፣ ሳላሪ ፔየብል 15000 ብር አለ፣ ባንክ ሎን 200 ሺህ ብር አለ፣ ኢንትረስት ፔየብል ታክስ ፔየብል 22350 አለ። ኢንትረስት ፔየብልም ኢንትረስት ኤክስፔንስ ኢንትረስት ፔየብል 13000 ብር ኢንትረስት ፔየብል ይሄውና 13000 ብር። ይሄንንም ከአድጀስትድ ትራያል ባላንስ ላይ ደምረን ለቅመን እዚህ ላይ ካስገባን በኋላ እንደምራቸዋለን። ቶታል ሊያቢሊቲ ነው የምንለው። ካፒታል ግን አድጀስትድ ትራያል ባላንስ ላይ ቢኖርም እዚህ ላይ ያለው ካፒታል የቢጊኒንግ ካፒታል ባላንስ እንጂ የኢንዲንግ ካፒታል ስላልሆነ ካፒታልን ከአድጀስትድ ትራያል ባላንስ አንወስድም። የአቶ ኩምሳ ካፒታል ኢንዲንጉን ስለሆነ የምንፈልገው የመጨረሻውን የጃንዋሪ 31ን ይሄን 364150 ቀጥታ የምንወስደው ከካፒታል ስቴትመንት ኢንዲንግ ባላንስ ላይ ኤንድ ካፒታል የሚለውን 364150 ነው። እዚህ ውስጥም ካፒታል አለ። እዚህ ውስጥ ያለው ግን ቢጊኒንግ ነው። ለባላንስ ሺት ቢጊኒንግን አንጠቀምም፣ ምክንያቱም የጃንዋሪ 31 ሪፖርት ነው ኢንዲንግ ኦፍ አካውንቲንግ ፔሪየድ ላይ ስላለ በቀጥታ ካፒታሉን ከአድጀስትድ ትራያል ባላንስ ሳይሆን የምንወስደው ከካፒታል ስቴትመንት ኢንዲንግ ባላንስ ላይ ነው የምንወስደው። እችን መጠቀቅ አለብን። ሁለቱም ጋር ካፒታል ስላለ ይሄኛው የምትወስዱት ከሆነ ትክክል አይመጣም፣ ባላንስም አይመጣልንም ሲጀመር ማለት ነው። ከዛ ሊያቢሊቲ እና ካፒታልን እንደምራለን። ቶታል አሴት ሁል ጊዜ ሊያቢሊቲ ፕላስ ካፒታል ጋር እኩል መሆን አለበት ማለት ነው። የግራው ሳይድ ከቀኙ ሳይድ እኩል መሆን አለበት። ወይንም በአካውንቲንግ ኢኩዌሽን ስንገልጸው አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ካፒታል ይሆናል። ምናልባት እነኚህ ባላንሶች እኩል ባይሆኑ ኖሮ እስካሁን የሰራነው ስራ ስህተት ነው ማለት ነው። ወደ ኋላ ሄደን ትሬስ ማድረግ አለብን ማለት ነው። በዚህም እንግዲህ ያው ሶስተኛው ፋይናንሻል ስቴትመንት ባላንስ ሺትን ጨረስን ማለት ነው። እሺ የሚቀጥለው ታስክ 17 ነው። ፕሪፔር ክሎዚንግ ኢንትሪስ ይላል። ያው ክሎዚንግ ኢንትሪ ለመሆኑ እንጽፋለን። የኤቢሲ ክሊሪንግ ሰርቪስ ክሎዚንግ ኢንትሪስ ብለን ነው የምንሰራው። ይህንን በፎርማልም በኢንፎርማልም መልኩ መስራት እንችላለን። ማለት ፎርማል ስንል መስመር አስምረን ወይም ደግሞ እንዳሁኑ አሁን እዚህ ላይ እንደምታዩትም መስራት እንችላለን፣ ዴቢት እና ክሬዲት አድርገን ማለት ነው። ክሎዚንግ ኢንትሪስ ስንል እንግዲህ ከስሙ እንደምናየው ክሎዝ የምናደርጋቸው ኢንትሪዎች አሉ። እነኚህም ቴምፖራሪ ካፒታል አካውንትስ የምንላቸው ናቸው። ቴምፖራሪ ካፒታል አካውንትስ የምንላቸው የኢንካም ስቴትመንት አካውንቶች ናቸው እንደምናውቀው ማለት ነው። የኢንካም ስቴትመንት አካውንቶች የምንላቸው ረቨኑና ኤክስፔንሶች ማለት ነው። በተጨማሪ እንግዲህ ከኢንካም ስቴትመንቶች በተጨማሪ ድሮዊንግ አካውንት ነው። ሶስቱ የረቨኑ አካውንት፣ የኤክስፔንስ አካውንት እና የድሮዊንግ አካውንት ሁሉም መጨረሻ ላይ አት ዘ ኤንድ ኦፍ አካውንቲንግ ፔሪድ ባላንሳቸውን ዜሮ አድርገው ለካፒታል ያስረክባሉ። ይሄ ፕሮሰስ ክሎዚንግ ኢንትሪ እንለዋለን። ለካፒታል ሲያስረክቡ የምንመዘግባቸው የምንሰራቸው ጆርናል ኢንትሪዎች አሉ። እነሱን ነው የምንሰራው ማለት ነው። በዚህ መሰረት መጀመሪያ የረቨኑ አካውንትን ነው ክሎዝ የምናደርገው። የረቨኑ አካውንትን ክሎዝ እናደርጋለን ማለት መጀመሪያ ባላንሱን ዜሮ ለማድረግ ወደ ኦፖዚት ባላንስ እንወስዳለን ማለት ነው። ፊስ እርንድ ወይንም የረቨኑ አካውንት ባላንስ ሳይዱ እንደሚታወቀው ክሬዲት ነው። ከክሬዲት አሁን ግን ወደ ዴቢት አምጥተነዋል። ከክሬዲት ወደ ዴቢት አመጣ ነው ማለት ክሬዲት ላይ የነበረውን ባላንስ ዜሮ አደረግ ነው ማለት ነው።
ወደ ዴቢት አደረግነው። ጠፋ ማለት ነው። የለም ረቨኑ የሚባል አካውንት በጃንዋሪ ወር ላይ ተዘጋ። በሚቀጥለው በፌብሩዋሪ ላይ ከዜሮ ነው የሚጀምረው ማለት ነው። ይሄ ጠፋ ማለት ግን ባላንሱ ጠፋ ማለት አይደለም። ባላንሱ ወደ ካፒታል ሄደ። ወደ ካፒታል ከመሄዱ በፊት ግን አንድ አሻጋሪ አካውንት አለ የሚያሻግር ማለት ነው። ከዚህ ተቀብሎ ወደ ካፒታል የሚያከምን ኢንካም ሰመሪ እንለዋለን። ኢንካም ሰመሪ የረቨኑና ኤክስፔንስን ኔት ኢንካምን ወይም ኔት ሎስን ወደ ካፒታል አካውንት የሚያሻግር ጊዜያዊ አካውንት ነው። ኢንካም ሰመሪ አካውንት የሚፈጠረውም የሚሞተውም እዚሁ በክሎዚንግ ኢንትሪ ወቅት ወይም ኢንድ ኦፍ አካውንቲንግ ፔሪድ ላይ ነው። ፐርፐዙ ሲምፕሊ ወደ ካፒታል አካውንት ለማሻገር ሰመራይዝ ለማድረግ ነው ማለት ነው። ስለዚህ ረቨኑ ላይ ክሬዲት ላይ የነበረችዋን 110 ሺህ ይቀበለዋል ማለት ነው። ክሬዲት አድርጓል። በዚህ መሰረት ረቨኑ አካውንት ወይም ፊስ እርንድ ዴቢት እናደርገዋለን 110 ሺህ። ይሄ ባላንሱን ዜሮ ለማድረግ ነው። ኢንካም ሰመሪ አካውንት ደግሞ ረቨኑ አካውንት ክሬዲት ላይ የነበረችውን ይወስድና ክሬዲት ይሆናል ማለት ነው። ይሄ የመጀመሪያው የክሎዚንግ ኢንትሪ ነው ማለት ነው። ይሄ አሁን እዚህ ጋር ረቨኑን ክሎዝድ አደረግ ነው ማለት ነው። ዘጋ ነው። ባላንሱን ዜሮ አደረግን። ለኢንካም ሰመሪ ክሬዲት ሰጠን። ኢንካም ሰመሪ ደግሞ ጊዜ ኤክስፔንሶችን ክሎዝ ካደረግን በኋላ መጨረሻ ላይ ለካፒታል አካውንት ያስረክበዋል ማለት ነው። ወደ ካፒታል አካውንት ሲያስረክበው የረቨኑ አካውንት ካፒታል አካውንትን ይጨምራል፣ የኤክስፔንስ አካውንቶች ካፒታል አካውንትን ይቀንሳሉ ማለት ነው። ኔክስት ይሄንን እንግዲህ ያው እንደ ፊስ እርንድ 110 ሺህ እና ያገኘ ነው ያው ከኢንካም ስቴትመንት ላይ ነው። ኢንካም ስቴትመንት ላይ ረቨኑ 110 ሺህ መሆኑን ታውቃላችሁ። ከዛ ነው የወሰድነው ማለት ነው። የሚቀጥለው የኤክስፔንስ አካውንቶች ናቸው። የኤክስፔንስ አካውንት ሁሉንም አሁንም ከኢንካም ስቴትመንት አካውንት ላይ ነው የምንወስደው። እዚህ ላይም ኦፖዚት ዳይሬክሽን ነው የምንሄደው። ኤክስፔንሶች በሙሉ ኖርማል ባላንስ ሳይዳቸው የት ነው? ዴቢት ነው። አሁን ግን ክሎስ ስናደርጋቸው በሙሉ ሬንት ኤክስፔንስ፣ አድቨርታይዚንግ ኤክስፔንስ፣ ፊውል፣ ሚስላኒየስ፣ ዲፕሪሲዬሽን፣ ኢንሹራንስ፣ ክሊኒንግ፣ ሳላሪ፣ ኢንተረስት፣ ታክስ ብለን ሁሉንም ምን አደረግናቸው? ክሬዲት ላይ ወሰድናቸው። በሙሉ ክሬዲት ላይ ነው ያሉት። የእነኚህ ድምር ስንት ነው? 105,580 ነው። ቶታል ኤክስፔንስ ነው። የእነኚህ ድምር በሙሉ ዴቢት ኢንካም ሰመሪ ላይ ገባ ማለት ነው። እነኚህ ለምን ፐርፐዝ ነው ወደ ክሬዲት የሄዱት? በሙሉ ባላንሳቸው ዴቢት ሆኖ እያለ ክሬዲት ላይ የመዘገብናቸው ባላንሳቸውን ዜሮ ለማድረግ ነው። in order to drive their balance into zero። ስለዚህ ባላንሳቸው ዜሮ ሆነ ማለት ነው፣ ዴቢት ላይ ተመዘገቡ ማለት። ድምራቸው ግን አጠቃላይ ወደ የት ሄደ? ወደ ኢንካም ሰመሪ ዴቢት ላይ ሄደ ማለት ነው። ኢንካም ሰመሪ ማንን ያዘ? ሁለት ነገር ያዘ ማለት ነው። አንድ ክሬዲት ላይ ምንን ያዘ? ከሴልስ ላይ ነው ከረቨኑ ላይ ወይም ከፊስ እርንድ ላይ የተቀበለውን 110 ሺህ ያዘ። እዚህ ዴቢት ላይ ደግሞ ከቶታል ኤክስፔንስ ላይ የተቀበለውን 105,850 ብር ያዘ። ዴቢት ላይ ኤክስፔንስን፣ ክሬዲት ላይ ረቨኑን ያዘ። እነኛ ጠፉ፣ ተዘጉ ማለት ነው። ክሎዝድ ሆኑ ማለት ነው። ከዚያ ኔክስት ስቴፕ ማን ነው? ኔክስት ስቴፕ ደግሞ ኢንካም ሰመሪ ለካፒታል የሚያስረክብበት ስቴፕ ነው። ኢንካም ሰመሪ እንግዲህ ቶታል ኤክስፔንስ 105 ሺህ ነው። ቶታል ረቨኑ 110 ሺህ ነው። ከ110 ሺህ ላይ 105 ሺህ ስንቀንስ ቅድም እንዳየ ነው 4150 ኔት ኢንካም ነው። ኔት ኢንካም ደግሞ ክሬዲት ቫሊዩ ነው ያለው። ስለዚህ ኢንካም ሰመሪ ይሄን ክሬዲት 4150 ወይንም ኔት ኢንካምን ለካፒታል ሲያስረክብ ባላንሱን ዜሮ ለማድረግ ከክሬዲት ወደ ዴቢት ይመጣል ማለት ነው። ኢንካም ሰመሪ እዚህ ጋር ምን ሆነ? ወደ ዴቢት ተመለሰ። ለምን? ኔት ኢንካምን ክሬዲት ላይ ይዞ ነበር፣ ባላንሱን ዜሮ ሊያደርግ ጠፋ ማለት ነው። ኢንካም ሰመሪ አካውንት አገልግሎቱን ጨረሰ። መጀመሪያ ከረቨኑና ከኤክስፔንስ ተረከበ፣ ኔት ኢንካምን አመጣ ክሬዲት ላይ። ይሄን ኔት ኢንካም ለካፒታል አስረከበ እና ራሱ ዴቢት አድርጎ ጠፋ ማለት ነው። ኢንካም ሰመሪ እዚህ ጋር ዴቢት ሆነ ማለት ጠፋ ማለት ነው። ኢንኬዝ ኔት ሎስ ቢሆንስ ኖሮ ኔት ሎስ ቢሆን ኖሮ በተቃራኒው ነው የምናየው ማለት ነው። ኔት ሎስ ከሆነ ዴቢት ስለሆነ ራሱን ለማጥፋት ክሬዲት ነበር የሚሆነው ማለት ነው። ካፒታልን ይቀንሳል። ካፒታል ሲቀንስ ዴቢት ላይ ነበር የሚሄደው። እኛ ግን ኔት ኢንካም ነው። ኔት ኢንካም ስለሆነ ኔት ኢንካም ክሬዲት ላይ ነበረ፣
ራሱን ለማጥፋት ኢንካም ሰመሪ ዴቢት መጣ። ባላንሱን ለካፒታል ሰጠ። ባላንስ ኔት ኢንካም ደግሞ ካፒታልን ይጨምራል። ካፒታል ሲጨምር ደግሞ የት ነው የሚመዘገበው? ክሬዲት ላይ ነው የሚመዘገበው። ስለዚህ የኩምሳ ካፒታል 4150 ካፒታል ሆነ። ጭማቂው ኔት ኢንካም ዞሮ ዞሮ መንጋ ገባ ማለት ነው፣ ካፒታል ውስጥ ገባ። ለዚህ ነው ቴምፖራሪ ካፒታል አካውንት የምንላቸው በወሩ ውስጥ የተካሄደውን ለውጥ በሙሉ ለማን ነው የሚያስረክቡት? ለካፒታል አካውንት ነው የሚያስረክቡት ማለት ነው። ለካፒታል አካውንት ስለሚያስረክቡ ቴምፖራሪ ካፒታል አካውንት እንላቸዋለን። መጨረሻ ላይ የሚቀረው ደግሞ ድሮዊንግ ካፒታል ነው። ድሮዊንግ ካፒታል ደግሞ ልክ እንደ ኤክስፔንስ ካፒታል ባላንስ ሳይዱ ዴቢት ስለሆነ እሱ ኢንካም ሰመሪ አካውንት ላይ አይገባም። ምክንያቱም ያኛው ኢንካም ሰመሪ አካውንት ረቨኑና ኤክስፔንስ ብቻ ነው የሚመለከተው። ኩምሳ ድሮዊንግ በቀጥታ ባላንሱን ዜሮ ለማድረግ ክሬዲት ይሆናል። ምክንያቱም ኢንክሪዚንግ ሳይዱ ወይም ባላንስ ሳይዱ ዴቢት ነበረ። ባላንሱን ራሱን ዜሮ ለማድረግ ይሄን 10,000 ብር ምን አደረገው? ክሬዲት አደረገው። ከዛ ይሄ ካፒታል ምን ያደርገዋል? ይቀንሰዋል። ካፒታል ሲቀንስ ደግሞ ዴቢት ነው የሚሆነው። ስለዚህ የኩምሳ ካፒታል ዴቢት ሆኗል 10,000 ብር ማለት ነው። ስለዚህ ሙሉ በሙሉ ክሎዚንግ ኢንትሪ የሚለውን ጨረሰን። ቴምፖራሪ ካፒታል አካውንቶች ተዘጉ። ከዚህ በኋላ የቀሩት ማን ናቸው? ፐርማነንት አካውንት የሚባሉት ናቸው። ፐርማነንት አካውንት ከረቨኑ ከኤክስፔንስ እና ከድሮዊንግ ውጪ የሆኑት ፐርማነንት አካውንቶች ናቸው የቀሩት። እነኚህ ፐርማነንት አካውንቶች ደግሞ ባላንስ ሺት ላይ ያሉት አሴት፣ ሊያቢሊቲ እና ካፒታል ናቸው ማለት ነው። ስለዚህ የሚቀጥለው ጥያቄ ቀጥታ በፐርማነንት አካውንቶች ላይ የተመሰረተ ነው ማለት ነው። ስለዚህ ክሎዚንግ ኢንትሪን ጨረስን ማለት ነው። ክሎዚንግ ኢንትሪን ስንጨርስ ወደ ታስክ 1.8 እንሄዳለን። ፕሪፔር ፖስት ክሎዚንግ ትራያል ባላንስ። እንግዲህ እንደምታውቁት ከመጀመሪያው ከአናላይዚንግ ጀምሮ ጆርናላይዚንግ፣ ፖስቲንግ፣ ፕሪፔሪንግ ኦፍ አን አድጀስትድ ትራያል ባላንስ፣ አድጀስትድ ትራያል ባላንስ፣ አድጀስቲንግ ኢንትሪ፣ ከአድጀስቲንግ ኢንትሪ አድጀስትድ ትራያል ባላንስ፣ ከአድጀስትድ ትራያል ባላንስ ውስጥ ፋይናንሻል ስቴትመንቶችን አዘጋጀን። ፋይናንሻል ስቴትመንቶችን አዘጋጅተን ከሰራን በኋላ ክሎዚንግ ኢንትሪን ሰራን። ክሎዚንግ ኢንትሪን ላይ ቴምፖራሪ አካውንቶች ክሎዝድ ሆኑ። ማን ቀረን? ፐርማነንት አካውንቶች ብቻ ቀሩ። የተያያዘ መሆኑን ልነግራችሁ ነው። ከመጀመሪያው ጀምሮ ኮምፕሊሽን ኦፍ አካውንቲንግ ሳይክል የምንለው የተያያዘ ነው። መጨረሻው ምን ላይ ያርፋል? ፖስት ክሎዚንግ ትራያል ባላንስ ላይ ያርፋል። 3 ትራያል ባላንሶችን ሰርተናል። የመጀመሪያ ሁለቶቹ አንአድጀስትድ ትራያል ባላንስን ሰርተናል። አድጀስትድ የተስተካከለውን ትራያል ባላንስ ሰርተናል። አንድ የመጨረሻው የአካውንቲንግ ሳይክል መዝጊያ የሆነው ደግሞ ፖስት ክሎዚንግ ትራያል ባላንስ ነው። ፖስት ክሎዚንግ ትራያል ባላንስ ከስሙ እንደምንመለከተው ክሎዚንግን ከሰራን በኋላ የምንሰራው ትራያል ባላንስ ማለት ነው። ክሎዚንግን ከሰራን በኋላ የምንሰራው ትራያል ባላንስ ቴምፖራሪ ካፒታል አካውንት፣ ረቨኑ፣ ኤክስፔንስ እና ድሮዊንግ አካውንት የሌሉበት ማለት ነው። ወይንም በሌላ አባባል በጃንዋሪ 31 2019 ላይ የተሰራው ባላንስ ሺት ራሱ ማለት ነው። በቃ አለቀ። ፖስት ክሎዚንግ ትራያል ባላንስ። በዚህ መሰረት ያው እንደ ማንኛውም ትራያል ባላንሶች ሄዲንጎቹን እንጽፋለን። ከዛ ፖስት ክሎዚንግ ትራያል ባላንስ መሆኑንም ፖስት ክሎዚንግን እንጽፍና ጃንዋሪ 31 ቀጥታ ዴቢት ላይ ካሽ፣ አካውንት ሪሲቨብል፣ ክሊኒንግ ሰፕላይስ፣ ፕሪፔድ ኢንሹራንስ፣ ኢኩፕመንት ብለን ባላንስ ሺት ላይ የሰራ ነው በሙሉ የአሴት ኤሌመንቶች ዴቢት ላይ ያሉትን በሙሉ ዴቢት ላይ እናደርጋለን። ክሬዲት ላይ ያሉት ሊያቢሊቲ እና ካፒታልን እንገለብጣለን። ይሄ ማለት ወደዚህ ሲመጣ ፖስት ክሎዚንግ ትራያል ባላንስ ይሆናል ማለት ነው። በቃ ፖስት ክሎዚንግ ትራያል ባላንስ የተባለበት ምክንያት እዚህ ውስጥ ቴምፖራሪ አካውንቶች፣ ቴምፖራሪ ካፒታል አካውንትስ የምንላቸው ረቨኑ፣ ኤክስፔንስ እና ድሮዊንግ አካውንት የሌሉበት ማለት ነው። እነሱ የሌሉበት ነው። ስለዚህ በቀጥታ ዴቢት ባላንስ ላይ ያላቸውን ዴቢት ባላንስ ወይንም ከአድጀስትድ ትራያል ባላንስ ላይ መውሰድ እንችላለን። ዴቢቶቹን በዴቢት ባላንስ ላይ፣ ክሬዲቶቹን በክሬዲት ባላንስ ላይ አድርገን
እንጽፋቸዋለን። በዚህ መሰረት ካሽ አካውንት፣ ሪሲቨብል፣ ክሊኒንግ ሰፕላይስ፣ ፕሪፔይድ ኢንሹራንስ፣ ኢኩፕመንት ዴቢት አማውንት ናቸው። አክሙሌትድ ዲፕሪሲዬሽን፣ አካውንትስ ፔየብል፣ ሳላሪ ፔየብል፣ ባንክ ሎን እነዚህ ሊያቢሊቲዎች ናቸው። ታክስ ፔየብል እና የአቶ ኩምሳ ካፒታል ኤንዲንጉ ማለት ነው። እሱን እንጽፋለን። ከዛ ሁለቱን መደመር አለብን። ሁል ጊዜ ግን ፖስት ክሎዚንግ ትራያል ባላንስ የሚሆን አጀስትድ እና አንአጀስትድ ትራያል ባላንሶች ፐርፐዛቸው ምንድን ነው ብለናል? ቱ ፕሩፍ the equality of debits and credits። ስለዚህ የዴቢት ድምር ከክሬዲት ድምር ጋር እኩል መሆኑን ማረጋገጥ አለብን። ይሄን የምንሰራው ለምንድን ነው? ስራችን ትክክል መሆኑን ለማረጋገጥ ነው። እኩል ካልሆነ ስህተት እንዳለ ኤረር እንዳለ ስለምናውቅ ወደ ኋላ ሄደን ኤረሩን ፈልገን ማስተካከል አለብን ማለት ነው። በዚህም መሰረት እኛ የዴቢት ሳይዱን ስንደምር 839500 ይሄኛውም እንደዚሁ ስለሆነ እኩል ነው፣ ስራችን ትክክል ነው ማለት ነው። ሙሉ በሙሉ የፖስት ክሎዚንግ ትራያል ባላንስ የመጨረሻው የአካውንቲንግ ሳይክል መዝጊያ ይሆናል ማለት ነው። በዚሁ የሌቭል 3 የአካውንቲንግ ጥያቄዎችን የፕራክቲካል ፓርቶቹን ጨረስን ማለት ነው። የቲዮሪ ፓርቶቹን ወደፊት እንሰራለን። እንግዲህ የኢትዮ አይሲቲ ሚዲያ ተከታታዮች በዛሬው ዕለት ያዘጋጀነውን ፕሮግራም ጨርሰናል። አዲስ የሆናችሁ ተከታታዮች ሰብስክራይብ እንድታደርጉ እንጋብዛቸዋለን። አመሰግናለሁ።